ተፈጥሮ ያደመቃት አንድ ያያት ሁሌ የሚናፍቃት የምድረ ገነት አምሳያ የሀገር ውበት አንዷ ማሳያ ሐዋሳ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ንጹሕ አየሯ ጣፋጭ፣ ሰርክ ኅብረ ደማቋ፣ እንደ ስያሜዋ ፍቅር አመለሸጋ ሐይቋ ተወዳጁን የሐዋሳ ሐይቅ አሁን ደግሞ ዙሪያውን ለማልማት ሥራ ተጀምሯል። ሁላችንም የድርሻችንን እንድንደግፍ ጥሪ ቀርቧል። ሐዋሳ የሁላችን ከተማ፣ ሐይቋን በጋራ እናልማ። መልካም በዓል። የሐዋሳ ከተማ አስተዳደር። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ሰላም 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 ፍቅር Let's your peace, unity and love. Love and peace. Salam 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 fikir. Let's your peace, unity and love. Love and peace. እንግዲህ እንደምትመለከቱት እንደዚህ በአገር ባህል ልብስ ሐዋሳን መስለን ድምቅ ብለን በሲዳማ የባህል ልብስ አጊጠናል። የኔም ልብስ እንደምታዩት ጎንፋ ይባላል። የጀግና ልብስ እውነት ነው። ይሄን ጎንፋ የሚለብሰው እንግዲህ የሲዳማ ወንዶች ናቸው የሚለብሱት። እንደምታዩት በጣም ያምራል። ጀግና ወንዶች። በነገራችን ላይ ይሄ ፕሮግራማችን የሚጀምረው እንግዲህ በአባቶች ምርቃት ነው። አባቶች ትልቅ ክብር አላቸው። አባቶች የመረቁት የጀመሩት ነገር ፍጻሜው ያማረ ስለሚሆን በአባቶች ምርቃት ፕሮግራማችንን እንጀምረዋለን ማለት ነው። ዜድዬ እንግዲህ ብዙ ጊዜ ሽማግሌ ስለላከ እንግዲህ የሲዳማ አባቶች በጣም ታላቅ ክብር ያላቸው አባቶች ናቸው። እነሱ የተናገሩት ጠብ አይልም። የተጣላን በማስታረቅ የተቀያየመን በማግባባት እርቅ በመፍጠር በጣም የታወቁ ናቸው። የነሱ ምርቃት ደግሞ እጅግ ብዙ በረከት አለውና በምርቃት ፕሮግራማችንን እንጀምራለን። ወደ አባቶች ምርቃት መጋኖ ጋላቱ ይሎ ተነሳተ ልሼ ጋሼ ልሼ ኦንከራ ተቾ ካያኒ ኮሪደረተን ከተሙ ኢትሎ ሳንታ ዳጌ ጣዋሲ ጋርቢ አና ሎሳንታ ዶጎ አና ሎሳቴ ሎሳሪራኖ ጀዋንቴ ኦንሳ ከተሚንኬ ዳጋንኬ ሎጲተራ መጋኑ ተነሳተ ኡኖ ዳፍራ መጋኖ ወያ ጋላቱ ይሎ ጣኖ መጋኖ ጋላቱ ይሎ ጣኖ ለደ ሎሳንቶ ሀላሊተ ሎሶ ሎሳ ካንቲ ወራኖ ወልቃ ወሮ መጋኑ ለዶሲ ሎሳሪራ ኦጌየነኖ መጋኑ ለዶንሳ ኢካገደ ንንኬ ባደተ ሄድኖ መጋኑ ወሮኒ መጋኑ ጫቶ ዮቶ ገደ ጎባንከራ ኬሩ ኢካገደ ሊማተ ኢክታገደ ዳጋንከራ ኬረ ጎባንከራ ኬረ ሚያተራ ላባውራ ወደልቻው ጌርቾ ወኡንኩራ ጎባ ሰላሜታ ኢክታገደ ኤልታተራ ቃልታተራ ሎስራውራ ሎስዳተራ ራራሙ ጎባንከ ሰላሜታ ኢክቶ ሃፋሎሳሪ urde maltari munde maltari aduma maltari akkoreno maganu qaali ba'ayino dafra gojidari bitari gobbankera loosonke masana kilena gufichu abitari ra injonke loosiraura magan siraura maganu injonke yesusi su'minni wongelu gobbankera kere abbo
loosinare midiyooge yeno maganu maassiro'ne loosoo gamba yitinereno maganu maassiro'ne sidaama mahassami sidaama teesi de gobbage magano dancha abbi gobbate dancha limaate lubbote ne danchare la'namora gobbanke awawaas kaallinke maganu kuni maganu dirooti maganu anga kaesino dirooti limaatete dirooti barakatu dirooti sidaama shiqqite adhi maganu dayinoor koffitooti mimmito xiibbooti heeri sidaama teesi maganu teesiiso sidaama ay sidaama heeri yesuusi su'mi wongeelu ledokki ikkoe wole ajanda politiko ade afirootto loosuwa ikki sidaama teesi atooti miidiyuman ooso teesse maganu teesiison gobbagey atooti amaxxe maganu maassiro'ne የትንሣኤን በፍቅር ልዩ የበዓል ፕሮግራም የዳይመንድ ደረጃ ስፖንሰሮች ኢትዮ ቴሌኮም፣ ኩርሙክ ወርቅ፣ ዩናይትድ ኢንዱስትሪ። የትንሣኤን በፍቅር ልዩ የበዓል ፕሮግራም የፕላቲኒየም ደረጃ ስፖንሰሮች ወረታ ኢንተርናሽናል፣ ዴልታ ፔትሮሊየም። የትንሣኤን በፍቅር ልዩ የበዓል ፕሮግራም የጎልድ ደረጃ ስፖንሰሮች ኢትዮ ስታንቡል ጠቅላላ ሆስፒታል፣ ዴልታ ኮምፕሌክስ፣ ኒያላ ሞተርስ አክሲዮን ማህበር። በሆሳዕና የዘንባባ ዝንጣፊ ተባርኮ መስቀል ተጎንጉኖ በጣትና አናት ላይ ይውላል። ተምሳሌቱ በድል በተስፋና ሰላም ይመሰላል። ሕዝበ ክርስቲያን የእምነቱን ትእዛዝ አክብሮ ጾምና ጸሎቱን በፍቅርና ትጋት ተግብሮ መንፈሳዊ በረከት እየደረበ እነሆ ለትንሣኤው ዋዜማ ቀረበ። እርሶ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው የሽንኩርቱ ቁሌት የቅቤው ንጣሪ ሲትቦልቦል ሽታው የበዓል ድባብ ይደምቃል። እንኳን ለትንሣኤው በዓል አደረሳችሁ። ወዳጅ ዘመድ ይጠያየቃል፣ ማዕድ ከቦ ይመገባል፣ በሩቅ ያለም ይደዋወላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም መልካም የፋሲካ በዓል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለኮንስትራክሽኑ ዘርፍ አስተማማኝ ድጋፍ፣ ለግብርናው መስክ መከታ፣ የገበሬው አለኝታ ወረታ ኢንተርናሽናል የሚያስመጣው የገበሬው አጋር ኬዛይች ትራክተር ጠንካራ ይበገሬ እምቧ ማለት ብቻ የቀረው ጋላቢ የብረት በሬ ኬዛይች ኮምባይነር እጨድ አባ ከምር ምርቱን በየተራ ኬዛይች ኮምባይነር የእርሻው አባወራ ቮልቮ ኤክስካቫተር አይገባበት ገብቶ አፈር እየማሰ አለት እየገመሰ በግንባታ ሥራ በማዕድን ስፍራ በርካቶችን አኩርቷል። ብራቮ ቮልቮ ተብሏል። ኬዛይች ትራክተር፣ ኬዛይች ኮምባይነርና ቮልቮ ኤክስካቫተር ከተሟላ ጥገናና መለዋወጫ አቅርቦት ጋር ከወረታ። መልካም የትንሣኤ በዓል። ወረታ ኢንተርናሽናል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ኩርሙክ በምስራቅ አፍሪካ ግዙፍ የሕዝብና የአገር ሀብት በለምዋ ቤኒሻንጉል ምድር የኩምሩክ ከርሰ ምድር የወርቅ ጸጋ ተንጣሏል። በቅርቡ ለጥቅም ይውላል። ምዕራብ ኢትዮጵያ የኩምሩክ ምድር ወርቅ የታቀፈ አፈር በላቀ ጥራቱ የሚመረጥ የከርሰ ምድራችን ፈርጥ ጸዳሉ ዓይን የሚማርክ መለያ ስሙ ኩርሙክ በመንግሥት የአመራር ብቃት በኩባንያ የሥራ ትጋት በዓመት 9 ቶን ሊያመርት በኩራት የተገነባ የወርቅ ማዕድን ጎተራ የውጭ ምንዛሪ የሚያስገባ መልካም የትንሣኤ በዓል። ኩምሩክ ወርቅ በቅርብ ቀን። ከተማ በሕንፃ ይደምቃል፣ ሕንፃም በጅብሰም ያሸበርቃል። ማራኪ ውበት ቀማሪ፣ የውስጥ ገጽታ አሳማሪ ዩናይትድ ኢንዱስትሪ እንኳን ለትንሣኤ በዓል አደረሳችሁ።
ለበዓል ሽር ጉድ ሲባል የቤትም ውበት ይታሰባል። ለማዕዘኑ ጌጥ፣ ለኮርኒሱ ውበት የዩናይትድ ኢንዱስትሪ ፍሬምና ቅርጽ ማውጫ ቤትና ሕንፃ ማስጌጫ። የቻክ ምርታችን ጥንካሬ የእሳት አደጋን ከመቋቋሙን ባሻገር ለውሃ ስርገት የማይበገር የሕንፃዎችን ሰፊ ወለል በፓርቲሽን ለመከፋፈል ዩናይትድ ጂፕሰም ቦርድ ይመረጣል። ምርቶቻችንን በአዲስ አበባና ክልል ከተሞች ማከፋፈል ለምትፈልጉ በ0974155555 በ0974255555 ይደውሉ፣ አሊያም ታጠቅ ኢንዱስትሪ መንደር ባለው ፋብሪካችን ጎራ ይበሉ። መልካም የትንሣኤ በዓል! ዩናይትድ ኢንዱስትሪ። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ዜድዬ ወይ እናቴ አሁን ነው ገርል ፍሬንድ የሚያስ በጣም ለወሬውም ለምኑም አካባቢው እኛ ራሱ ለመሽኮር መመቸኝ በሙዝ ልጣይ ሸርተት ብለሽ አቶቴለሽ በሙዝ ሸርተት ቢያሳደሽ የታክሲ ያለ በቃ እንግዲህ ሐዋሳ ለነገሩ ታክሲ ባይኖርም በወክ ራሱ ይኬድለታል። ተመልካቾቻችን የበዓል ፕሮግራማችን አሁንም እንደቀጠለ ነው የሚገኘው። ትንሣኤን በፍቅር አይደለ ቀጥሏል ፕሮግራማችን። ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር የሚያዘጋጅላችሁ ድንቅ የአውደ ዓመት ፕሮግራም ነው። እኛም ወደነዋል። እዛ ጋስ እንዴት ነው እናንተ ጋር? እዚህ ጋር እዛ ጋር ሞቅ አድርጊው እየተባለ ነው። ሁላችሁም በየቤታችሁ ናችሁ ይሄን ፕሮግራም የምትከታተሉ መልካም በዓል እንዲሆንላችሁ በድጋሚ እየተመኘን የሐዋሳን ከተማ እንዴት አየሻት ድርሽዬ? እኔ ቃላቶች ያጥሩኛል ምን ብዬ ላድንቅሽ የተባለ ነው የሚመስለው። ለዚህ ደግሞ እንደው በደፈናው ሐዋሳዬ ነሽ ሞናሊዛ ሆናለች እና የከተማ ሞናሊዛ ቢኖር ሐዋሳ ናት የምትመስለውና ይሄንን ደግሞ የሰሩ በጣም ጎበዝ ከንቲባ አሉን አቶ ጥራቱ በየነ። እሳቸው ደግሞ የሐይቅ ዳር ፕሮጀክቶቻችን አዳዲስ ገና ታይተው ተሰምቶ የማይታወቁ ቆንጆ ፕሮጀክቶች አሉ ዛሬ ሪሊዝ ያደርጋሉ። እሱ ደስ አይልም? በደንብ የሐዋሳን የኮሪደር ልማቱን እንዲሁም ደግሞ ቀጣይ የሐይቅ ዳር ልማቶቹ እንዴት እንደሚሳለጡ ከንቲባችን እንግዲህ በደንብ ይሄንን ያብራሩልናል። አሁንም በድጋሚ መልካም በዓል ይሁን። ይሄ ፕሮግራም ከውቢቷ ሐዋሳ በቀጥታ እየተላለፈ ነው የሚገኘው። መልካም በዓል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ ለማለት እወዳለሁ። ሐዋሳ ከተማ በተፈጥሮ ሀብቷ በተለይ ደግሞ በሐይቅ ሀብቷና እንደዚሁም በአረንጓዴ ልማት ስራዎቿ ምናልባትም በኢትዮጵያ ካሉ ጥሩ ከሚባሉ የመዝናኛ የኮንፈረንስ ከተሞች ውስጥ የምትጠቀስ ግንባር ቀደም ከተማ ናት። ሐዋሳ የፍቅር ከተማ ናት ስንል ብዙ ቱሪስቶች እንግዶች እንደ ቤታቸው መጥተው የሚዝናኑባት የሚያርፉባት የሚሰሩባት ከተማ በመሆኗ በብዙ የሀገራችን ህዝቦች የምትወደድ ልዩ ከተማ ናት። እንግዲህ ሐዋሳ ከተማ ይህንን የተፈጥሮ ሀብቷን በተለይ ደግሞ የህዝቧን በዓል እና እንግዳ አቀባበል ልዩ በሆነ መንገድ ከፍ የሚያደርጉ ስራዎች ተሰርተዋል። የኮሪደር ልማት ስራችን እንግዲህ ከዚህ ውስጥ የሚጠቀስ ነው። የሐዋሳ ከተማ የኮሪደር ልማት ስራ ቀደም ብሎ የተጀመረ የመጀመሪያው ምዕራፍ የኮሪደር ልማት ስራ ያለ ሲሆን ይሄኛው ከተጠናቀቀ በኋላ ሁለተኛና ሶስተኛ ምዕራፍ ስራዎችን በጣም ባጠረ ጊዜ በተለየ ውበትና የከተማዋን ገጽታ ከፍ በሚያደርግ መልኩ ተሰርቶ ተጠናቋል። በተለይ አሁን የምንገኝበትን አካባቢ ጨምሮ የአረንጓዴ ልማት በስፋት ያለው ከተማ እንዲሆን ማድረግ ተችሏል። ከዚህ ቀደም ሐዋሳ በሐይቅ ልማቷ እንደዚሁም በተራራዎቿ በዙሪያዋ በከበቧት ከተማውም ቢሆን አረንጓዴ እና ንጹህ ከሚባሉ ከተሞች አንዱ ነው። ነገር ግን በዚህ የኮሪደር ልማት ስራችን ቀደም ብሎ ከነበረው
የአረንጓዴ ልማት ስራችን ሰፋ ባለ መንገድ እነዚህን የመሰሉ በፈር ወይም ተጨማሪ ከመንገድ ዳርቻ ያሉ አረንጓዴ ቦታዎችን በማልማት የተለያዩ ደግሞ የህብረተሰቡ ሊገለገልባቸው የሚችሉ ሁሉንም የህብረተሰብ ክፍል ተጠቃሚ ሊያደርጉ የሚችሉ የተለያዩ መጠቀሚያ ቦታዎችን ማልማት ችለናል። ለምሳሌ እዚህ ባጠገባችን እንደምናያቸው ህፃናት ታዳጊዎች የሚጫወቱበት የሚዝናኑበት ካፍቴሪያዎችን ከዚሁ ጋር ማልማት የቻልንበት ነው። ለወጣቶች የባስኬትቦል መጫወቻዎች፣ የእግር ኳስ መጫወቻ ቦታዎችና የተለያዩ የአውትዶር የስፖርት መስሪያ ቦታዎችን በማልማት የበለጠ ሐዋሳ የነበራትን ውበት እና ተመራጭነት ከፍ የሚያደርግ ስራ መስራት ችለናል። ይሄ አረንጓዴ ልማቱን ብቻ ብናየው ወደ 26 ሄክታር የሚሆን የአረንጓዴ ልማት ስራ በእነዚህ ጥቂት ወራቶች ውስጥ መፈጸም የቻልንበት ነው። እንግዲህ በአጠቃላይ ከኮሪደር ልማት ስራችን አንጻር የነዋሪውን ጤንነት ከመገንባት አንጻርም በተለይ ቱሪስቶች ወደ ሐዋሳ ሲመጡ በሆቴል ከማረፍ ባለፈ በእግር በመንቀሳቀስ የተለያዩ ቦታዎችን በመጎብኘት ምቹ የአየር ጸባይ ያላት በመሆኑ ረዘም ያሉ የእግር ጉዞዎችን በማድረግ የሚታወቁበት ሁኔታ እንዳለ ይታወቃል። ከዚህ አንጻር ወደ 17.9 ኪሎ ሜትር የሚሆን የእግረኛ መንገድ ምቹ የእግረኛ መንገድ መስራት የተቻለበት ነው። እነዚህ የእግረኛ መንገዶች ሰፋፊ ናቸው። ቱሪስቱም የከተማ ነዋሪውም በስፋት ምሽት ላይ ወክ በማድረግ በመንቀሳቀስ ከቤተሰቡ ጋር የሚያሳልፍበት ልዩ ድባብ የፈጠረ ነው። እንግዲህ ሐዋሳ በተጨማሪነት የብስክሌት የሚነዳባት ከተማ ነች። በመሀል በቅርብ ጊዜያት ውስጥ ይሄ ትንሽ የመቀዛቀዝ ሁኔታዎች የነበሩበት በመሆኑ አሁን ካለው አጠቃላይ የከተሞች ልማት ጋር ተያይዞ 17.9 ኪሎ ሜትር የሚሆን የብስክሌት መንገድ የማልማት ስራ ተሰርቷል። ህፃናት፣ ወጣቶች፣ ሴቶች፣ አረጋውያን ወደ ትምህርት ቤት፣ ወደ ስራ፣ ወደ እምነት ተቋማት ወይም ወደ ቤተክርስቲያናት፣ ወደ መስጊድ ሲሄዱ ብስክሌት ይዘው በቤተሰብ በጋራ የሚንቀሳቀሱበት ምቹ ሁኔታ ተፈጥሯል። እንግዲህ እነዚህ ነገሮች በአጠቃላይ የከተማ ነዋሪውን የኑሮ ዘይቤ የቀየሩ ምቹ የመኖሪያ ከተማ ለማድረግ የያዝነውን ራዕይ እውን ያደረግንበት እንዲሁም ኢትዮጵያን ከፍ ለማድረግ የከተሞች ብልጽግናን ማሳየት አለብን በሚል በተለይ የብልጽግና ማሳያ እንዲሆኑ የምናስበው ከተሞችን ከመሆኑ ጋር ተያይዞ ሐዋሳ ከተማም እንደዚሁ ለነዋሪዎቿም ለእንግዶቿም የተመቸች ከተማ የማድረግ ስራ እየሰራን እንገኛለን ማለት ነው። እንግዲህ በእነዚህ የኮሪደር ልማት ስራዎቻችን ምን ይዘው ይመጣሉ ብለን ስናይ ቀደም ብሎ የነበረውን የሐዋሳ ከተማን የቱሪስት መዳረሻነት ከፍ የሚያደርጉ ለኢንቨስትመንት ተመራጭነቷን የበለጠ የሚያጎሉ ነዋሪዎች በከተማ ውስጥ ተጨማሪ ኢንቨስትመንትን እንዲያስፋፉ ምቹ ሁኔታዎች የፈጠሩ ከተማቸውን ወጣቶች፣ ህፃናት ወደው የበለጠ ጤናማ ሀገር ተረካቢ ዜጋ ለመፍጠርም ምቹ ሁኔታን የፈጠረ ነው ብሎ መውሰድ ይቻላል። እንግዲህ እነዚህን ስራዎቻችን ጅምር ስራዎች ናቸው። በተለይ ሐዋሳ ከተማን የበለጠ ተመራጭና ለቱሪስት መዳረሻ ለማድረግ የያዝነውን ራዕዩን ለማድረግ ተጨማሪ ስራዎች ለመስራት እቅድ ይዘናል። ከነዚህ ውስጥ እንግዲህ በዋናነት የሚጠቀሰው የሐይቅ ልማት ስራችን ነው። እንግዲህ ከዚህ ከጀርባችን ተንጣሎ የሚታየው የሐዋሳ ሐይቅ እጅግ ለቱሪስት ተመራጭ የሆነ ፈጣሪም ለሐዋሳ የሰጣት ጸጋ ነው።
በሐዋሳ ከተማ ልማት ላይ በአጠቃላይ የከተማዋ እድገት ላይ ትልቅ ጸጋ ብለን የምንወስደው የሐዋሳ ሐይቅ ነው። የሐዋሳ ሐይቅ ለሐዋሳ ከተማና ለዙሪያ ልዩ በረከት ነው ብለን መውሰድ እንችላለን። ይህ የሐዋሳ ሐይቅ በከተማው ዳርቻ የሚገኝ እንደመሆኑ በተለይ እንደዚህ አይነት ትልልቅ ከተሞች በአጠገባቸው ውሃ ወይም እንደዚህ አይነት ሐይቆች ሲኖሩ ከተሞቹ ለመኖሪያም ለመዝናኛም እጅግ በጣም ተመራጭ የሚያደርጋቸው ናቸው። አብዛኞቹ በዓለም ሀገራት ውስጥ በጣም ተመራጭና ብዙ ቱሪስቶች የሚሄዱባቸው አካባቢዎች እንደዚህ አይነት የሐይቅ ወይም ባህር ዳርቻዎች አካባቢ እንደመሆኑ ሐዋሳም በከተማችን ዳርቻ ያለ በመሆኑ የሐይቅ ሀብቷ ተመራጭ አድርጓታል። እንግዲህ ይህ ሐይቅ በተገቢው ካልማ ነው ለከተማዋ ብቻ ሳይሆን ለሀገርም ትልቅ ጸጋ ነው ብሎ መውሰድ ይቻላል። ከዚሁ ጋር ተያይዞ እንግዲህ የሐይቅ ልማት ስራችን በቀጣይ ለመስራት እንደ ከተማ አስተዳደር አቅደናል። የሐዋሳ እንግዲህ ከመግቢያዋ ከጥቁር ውሃ ጀምሮ እስከ ታቦር ተራራ ድረስ ብቻ ብናየው ከ11 እስከ 12 ኪሎ ሜትር የሚሸፍን ዳርቻ ያላት ነች። እንግዲህ ይሄ በሙሉ የሐይቅ ዳርቻዎቹ ቢለሙ እነዚህ የሐይቅ ዳርቻዎቹ አካባቢ ደግሞ በርካታ የቱሪስት መዳረሻ የሚሆኑ ሆቴሎች፣ ሪዞርቶች እና የተለያዩ የመዝናኛ ቦታዎችን ለመገንባት ምቹ ሁኔታዎች ተፈጥረዋል። እንግዲህ ራዕያችን ሐዋሳ የቱሪዝምና የኮንፈረንስ ማዕከል ማድረግ ነው። ለዚህ ደግሞ አሁን የጀመርናቸውን የልማት ስራዎች የበለጠ አቀላጥፈን አሳድገን ይህንን ራዕያችንን እውን ለማድረግ ነው እየሰራን ያለ ነው። እንግዲህ አሁን በቀጣይ ከኮሪደር ልማት ስራችን ጎን ለጎን የሐይቅ ልማት ስራችንን የ11 ኪሎ ሜትር የሚሸፍን የዲዛይን ስራ ሙሉ ለሙሉ ተጠናቋል። ይሄ እንግዲህ ከፍተኛ ሀብት የሚጠይቅ እንደመሆኑ ሙሉ ለሙሉ በአንድ ጊዜ ማልማትም ስለማይቻል የተመረጡ ቦታዎችን የበርካታ ቱሪስቶች የሚዝናኑባቸውን የሚመርጧቸውን ቦታዎች በመለየት እነዚህን ቦታዎች የምናለማ ነው የሚሆነው። እነዚህ እንግዲህ ወደ 6 የሚሆኑ የተለያዩ ቦታዎች ተመርጠዋል። እነዚህ 6ቶቹንም በተለያዩ ፌዞች በመከፋፈል ለማልማት እቅድ ይዘን እየተንቀሳቀስን ያለ ነው። ከዚህ ውስጥ እንግዲህ ቀዳሚ የሚሆነው የፍቅር ሐይቅ የሚባለው ቦታ ነው። ይሄ በከተማ መሀል ካለው የጎዳና ጋር በቀጥታ የሚገናኝ በርካታ ቱሪስቶች የሚመጡበት ቦታ ከመሆኑ አንጻር ይሄን ቀዳሚ የልማት ቦታችን አድርገናል። እንደዚሁም የአሞራ ገደል የዲዛይን ስራ ሙሉ ለሙሉ የተጠናቀቀበት ነው። እዛ አጠገቡ የሚገኘው የፊሽ ማርኬት የምንለው በርካታ ቱሪስቶች ተገኝተው አሳ ሲጠመድ እዛው ሲጠበስ እና ሲዘጋጅ በቀጥታ እየተመለከቱ ቱሪስቶች የአሳ ጥብስን የሚመገቡበት ቦታ ነው። ይሄም እንደዚሁ የዲዛይን ስራውን ሙሉ ለሙሉ ያጠናቀቅንበት ነው። እዚህ ሃይሌ ሪዞርት ሆቴል አካባቢ የሚገኝ በጣም ተመራጭ የሆነ ለመዝናኛ ምቹ የሆነ ቦታ አለ። እሱንም በዚህ ዲዛይናችን ውስጥ አካተናል። ጥቁር ውሃ መግቢያዎች አካባቢም እንደዚሁ የዲዛይን ስራችንን ያጠናቀቅንበት ሁኔታ ስላለ በአሁኑ ወቅት ወደ ግንባታ ለመግባት ዝግጅት እያደረግን ያለን። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ደርሾ እባክሽ ቆንጆት እባክሽ ጋና ሕፃናሽ ደርሾ አንቺን ብዬ ቆንጆት አንቺን ብዬ ማጣሁኝ ኮብልዬ እዚህ ለምለም መስክ ላይ አመጣሻለሁ ብዬ እንዴት ነው?
ምን አይነት ነገር ነው በእናት እንዴት ያለው ውበት ነው በጣም ነው የሚያምረው እንደዚህ አይነት ለምለም ቦታ አምጥተኸኝ ግን ምንም አትጋብዘኝም ያው እንደ አይነት ለምለም ቦታ ካመጣው ሻይቀር የለምለምን ሙዚቃ ለምን አልጋብዝሽ አዎ ለታዳሚዎቻችን ጭምር ቆንጆ የለምለምን ሙዚቃዎች ተገባብዘን እስኪ እንመለስ የበዓል ፕሮግራማችን አሁንም እንደቀጠለ ነው ትንሳኤን በፍቅር ቅዱስ ላሊበላ እነዋሉኝ ቤቱ ልሂድ አይኑን ለየው ማለጄ ላስታ ላሊበላ እነዋሉኝ ቤቱ ልንገረው በዚያው ልሳለም ሄጄ ልሳለም ውዴን ፀሐይ ሳትወጣ ልያዝ መንገዴን ልሳለም ውዴን ውዬ ደጁ ላይ ላውጋው የሆዴን ማሬዋ ስግንገላዋ ማሬዋ ደርባባዬዋ ህመማባ ውዴኔ አንተ ስግንገላ ሆይ መንገድም እንዳልደክም ፍቅር ስንቅ አይሆንም ወይ ትዝታህ ያጀበኝ ወደ አንተ መገስገሴ አንድም ለስጋዬ ነው አንድም ደግሞ ለነፍሴ በረታሁ ወደ አንተ መጣሁ ልሳለም ቅዱስ ንጉሱን ያውቀዋል ባንተ አንጀት ማራሱን እያለኝ ልቤ አንዳንተን ፍቱን እንደምን ልፍራ ገደል ዳገቱን ማሬዋ ስግንገላዋ ማሬዋ ደርባባዬዋ ቅዱስ ላሊበላ ነዋሉኝ ቤቱ ልሂድ አይኑን ለየው ማለጄ ላስታ ላሊበላ ነዋሉኝ ቤቱ ልንገረው በዚያው ልሳለም ሄጄ ልሳለም ውዴን ፀሐይ ሳትወጣ ልያዝ መንገዴን ልሳለም ውዴን ውዬ ደጁ ላይ ላውጋው የሆዴን ማሬዋ ስግንገላዋ ማሬዋ ደርባባዬዋ ደጀ ሰላሙ ላይ ትቼው ለአምላኬ ነፍሴን ውያ በሬ በመስኩ ሳድስ መንፈሴን ፋኖስ ላምባዬን ይዤ ከሶራው ላይ ማምሸቴ አስማምቶኝ ነው ከፍቅር ምክራቸው ቄስ እሸቴ በረታሁ ወደ አንተ መጣሁ ልሳለም ቃኝቼው ልግባ ሰርግ ያንተ ንጹህ ውቅር ድንቅ አምባ ሳርም ሳበጃይ ውዬ ደጅህ አለብኝ ጉዳይ እማዋዬህን ማሬዋ ስግንገላዋ ማሬዋ ደርባባዬዋ
ተፈጥሮ ያደመቃት አንድ ያያት ሁሌ የሚናፍቃት የምድረገነት አምሳያ የሀገር ውበት አንዷ ማሳያ ሐዋሳ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ንጹሕ አየሯ ጣፋጭ፣ ሰርክ ኅብረ ደማቋ፣ እንደ ስያሜዋ ፍቅር አመለሸጋ ሐይቋ ተወዳጁን የሐዋሳ ሐይቅ አሁን ደግሞ ዙሪያውን ለማልማት ሥራ ተጀምሯል። ሁላችንም የድርሻችንን እንድንደግፍ ጥሪ ቀርቧል። ሐዋሳ የሁላችን ከተማ፣ ሐይቋን በጋራ እናልማ። መልካም በዓል! የሐዋሳ ከተማ አስተዳደር። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር የትንሣኤን በፍቅር ልዩ የበዓል ፕሮግራም የዳይመንድ ደረጃ ስፖንሰሮች ኢትዮ ቴሌኮም፣ ኩርሙክ ወርቅ፣ ዩናይትድ ኢንዱስትሪ። ከተማ በሕንፃ ይደምቃል፣ ሕንፃም በጅብሰም ያሸበርቃል። ማራኪ ውበት ቀማሪ፣ የውስጥ ገጽታ አሳማሪ ዩናይትድ ኢንዱስትሪ እንኳን ለትንሣኤ በዓል አደረሳችሁ። ለበዓል ሽር ጉድ ሲባል የቤትም ውበት ይታሰባል። ለማዕዘኑ ጌጥ፣ ለኮርኒሱ ውበት የዩናይትድ ኢንዱስትሪ ፍሬምና ቅርጽ ማውጫ፣ ቤትና ሕንፃ ማስጌጫ። የቻክ ምርታችን ጥንካሬ የእሳት አደጋን ከመቋቋሙን ባሻገር ለውሃ ስርገት የማይበገር የሕንፃዎችን ሰፊ ወለል በፓርቲሽን ለመከፋፈል ዩናይትድ ጂፕሰም ቦርድ ይመረጣል። ምርቶቻችንን በአዲስ አበባና ክልል ከተሞች ማከፋፈል ለምትፈልጉ በ09741555 በ0974425555 ይደውሉ፣ አሊያም ታጠቅ ኢንዱስትሪ መንደር ባለው ፋብሪካችን ጎራ ይበሉ። መልካም የትንሣኤ በዓል! ዩናይትድ ኢንዱስትሪ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ይላል ዴልታ ፔትሮሊየም። ዴልታ የሞተር ዘይትና ቅባት ከዴልታ ፔትሮሊየም። ለቤንዚን መኪና ዴልታ ፕሪሚየም ይመረጣል። ለከባድ የናፍጣ ተሽከርካሪ ዴልታ ማክስ ያዋጣል። ዴልታ ብርታትን የሚያድስ ጤንነትን የሚለግስ የተሽከርካሪዎች ሁሉ ግሉኮስ፣ ዴልታ ፍሬን ዘይት፣ ዴልታ አትፊን የመሪ ዘይት፣ የካምቢዮና የትራንስሚሽን ዘይቶችን በተጨማሪም ለእግር የዴልታ ግሪሶችን ይጠቀሙ። በመላ ሀገራችን ባሉ ከ60 በላይ በሚሆኑ ማደያዎች በተጨማሪም በተመረጡ ማከፋፈያዎች ተመራጩን ዴልታ በቀረበውት ቦታ ጉዞውን በደስታ ተሽከርካሪውን በዴልታ። ዴልታ ፔትሮሊየም። እንኳን ለትንሣኤው በዓል በሰላም አደረሳችሁ የሚለው ኢትዮ ኢስታንቡል ጠቅላላ ሆስፒታል ነው። ውጪ ሳይጓዙ ወጪ ሳያበዙ አጠቃላይ ሕክምና በሀገሩ መዲና ኢትዮ ኢስታንቡል ጠቅላላ ሆስፒታል ሙያውን በተካኑ ስፔሻሊስትና ሰብ ስፔሻሊስት የሀገር ውስጥና የውጭ ሐኪሞች እንዲሁም በተራቀቁ የሕክምና መሳሪያዎች በመታገዝ የጭንቅላት እጢ ቀዶ ሕክምና፣ የጀርባ ከርካሪ አጥንትና የዲስክ መንሸራተት፣ ለሕፃናትና ለአዋቂዎች የልብ ቀዶ ሕክምና፣ የነርቭ ቀዶ ሕክምና፣ የሽንት ቱቦና የሐሞት ጠጠር ቀዶ ሕክምና በተሟላ የኢንዶስኮፒና ኮሎኖስኮፒ መሳሪያዎች፣ የተለያየ የአንጀት ህመም ሕክምና፣ የሳምባ የደረትና እንቅርት ቀዶ ሕክምናዎችን ሀገሮ ላይ ሆነው እንግልትና ወጪ ያድነው ብቃት ባለው ከፍተኛ ቀዶ ሕክምና ለአስተማማኝና ዘላቂ ጤና ወደ ቦሌ ሆምስ ሲገቡ ጫፍ ላይ ያገኙናል። መልካም የትንሣኤ በዓል! ኢትዮ ኢስታንቡል ጠቅላላ ሆስፒታል። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር እንግዲህ ድርሽ ሰፈራችን ይሄ ነው። ሜዳን አላውቀውም። ኮረም ሜዳ በጣም ኮረም ሜዳ። ተመልካቾቻችን አሁን የምንገኘው ውቢቷ ሐዋሳ ኮረም ሜዳ ነው። ከላይ እንደምታዩት ማለት ነው። ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር የሚያዘጋጅላችሁ ልዩ የፋሲካ በዓልን ሐዋሳ ላይ ነው የምንገኘው። ከጀርባችን እንደምትመለከቱት ኮረም ሜዳ በርካታ ጀግኖችን ያፈራው
ሜዳችን ይሄ ነው። የኮረም ሜዳ ደግሞ ሐዋሳ ላይ ከሚገኙ እንዲሁም ደግሞ አዳዲስ ታዳጊዎችን በማፍራት እንዲሁም ለሐዋሳ ብቻ አይደለም ለመላው ኢትዮጵያ የሚገርም ብቃታቸውን ያሳዩ ተጫዋቾችን ያፈራ ሜዳ ነው ይሄ። ታላላቅ ጀግኖች ከዚህ ሜዳ ወጥተዋል። እና አዳነ ግርማ፣ እነ ሽመልስ በቀለ፣ እነ ሙሉጌታ ምህረት፣ የሽመልስ በቀለ ወንድምና አቶ ኤሳይ፣ እነ ፍቃዱ በቀለ ለማለት ነው። ደግሞ እነ በላያ፣ እነ ጩቃላ በጣም ብዙ አለ ቢጠራና በነገራችን ላይ ድርሽዬ እኔም የዚህ ሰፈር ልጅ ነኝ። በነገራችን ላይ ዜዴው ታቸው ከዚህ ጀርባ ነው። አንተ ግን እንዴት ነህ ኳስ ላይ? አይጣል በያለው የእግር ኳስ ነገር አይጣል። አወዳደቅን አልችልም አልሆንም ለእግር ኳስ አይጣል። በትፈልጊ ፈትኝኝ በሌላ በሩጫ በቼዝ በዋና እንኳንስ በወዳጅ በግድ እግር ኳስ የሚባል እኔ አልወድም። እምቢ ቢሆንም ግን ስለ ሽሜ ለማውራት በቂ እውቀት አለን። ሽመልስ በቀለ ጎዶ ከዚህ ሰፈር በጣም ተወዳጅ በቁመቱ አጠር ቢልም በብቃት ግን እጅግ የላቀ ጎበዝ ተጫዋች ለኢትዮጵያዊ ብሔራዊ ቡድን ለሐዋሳ ከነማ ለቅዱስ ጊዮርጊስ ለብዙ ቡድኖች ተጫውቷል። ከሀገር ውጭንም በግብጽ ብዙ ታሪክ ያስመዘገበ ጀግና ወንድማችን ነው። ከኔ ጋር የስጋ ዝምድናም አለን። የዘመድ ነው ወሬውና ለማንኛውም ከፍቅር ይልቃል ጋር ቆንጆ ቆይታ አድርጓል። እሱን ተከታትለን እንመለስ። ድርሽ መልካም ጊዜ በድጋሚ የኮረም ሜዳ ትዝታዎችን የኮረም ሜዳ ጊዜዎችን እንግዲህ ፍቅር ይልቃል ከሽመልስ በቀለ ጋር አሪፍ ቆይታ ያደርጋሉ። ተመልሰን እንገናኛለን። ትንሳኤን በፍቅር የኢትዮጵያ እግር ኳስ ፈጣሪ ተጫዋቾችን ሲያስብ ከፊት ከሚመጡት ኮከቦች መካከል ነው። ከኳስ ጋር ምቾቱ ድንቅ፣ የንስር እይታው አስገራሚ፣ በጫናዎች መካከል የተረጋጋ ብሔራዊ ቡድናችን ፈጽሞ የማይዘነጋቸውን ድንቅ ጎሎች አስቆጠረም። ኮትዲቯርን፣ ግብፅን ባሸነፍንባቸው የማይዘነጉ ጨዋታዎች ጎሎቹ ማሸነፊያ፣ አጫዋቱ ተጽዕኖ ፈጣሪ ሆኑለት። የፈጠራ መነሻ፣ በአጭር ቀጭን ተክለ ሰውነቱ ግዙፎችን በክህሎቱ የሚያሸብር፣ በጠባብ ቦታ በጠራ ሐሳብ አደገኛውን ኳስ ለአጋሮቹ የሚፈጥር ሽመልስ በቀለ በተወለደባት ውቢቷ ሐዋሳ በተለያየ ቀን በልምምድ ቦታ ውብ ሆነው በሚታዩት የከተማዋ ጎዳናዎች ሽመልስን አገኘሁት። በትጋት በማስተዋል በጥበበኝነት በወጥነት በኢትዮጵያ ፕሪሚየር ሊግ ብዙ ክለቦች በሊቢያ፣ ሱዳን፣ ግብፅ ሊጎች በተወዳጅነት ተጫወተ። መነሻው በሆነው ሐዋሳ ከነማ አሁን በድጋሚ እየተጫወተም ይገኛል። ከአፉ ይልቅ በእግሩ መናገር ቢቀናውም ድንቅ የባል ቆይታ አደረግን። ኢትዮጵያውያንን በደስታ ያስተቃቀፈው ብሔራዊ ቡድን አባል ሽመልስ በቀለ ጌደውም። እሺ ፍቅር አመሰግናለሁ። ለመላው የክርስትና እምነት ተከታዮች በጠቅላላ እንኳን ለትንሳኤ በዓል በሰላም አደረሳችሁ። በዓሉ የሰላም የጤና እንዲሆንና መልካም ነገር የምናስብበት እንዲሆን እመኛለሁ። ያው ሐዋሳም እንደምታየው በጣም አምሮባታል። መጀመሪያም ሐዋሳም ያው ጥሩ ናት። አሁን ላይ ደግሞ ሞር እያማረባት ናት ያለች። ያው እኔ ለቤተሰቤ የመጨረሻ ልጅ ነኝ። 5 እህትና 2 ወንድሞች አሉኝ። የ3 ልጆች አባትና አሪፍ ሚስት ያለኝ፣ ቤተሰቤን በጥሩ ነገር መመራ ሰው ነኝና ከትሬኒንግ ባሻገር ያው ሁልጊዜ ማሳለፈው ቤት ውስጥ ነው። ተጫዋች የነበረውን ወንድሙን ከልምምድ መልስ ለማገልገል ደፋ ቀና በማለት ውስጥ የራሱን የተጫዋችነት መንገድ ተለመ። ሐዋሳና ክለቧ ፈጽሞ ችላ የማይሉት ተሰጥቶም ብቅ አለ። ሽሜ ከረጅም ጊዜ በኋላ ስላገኘው በጣም ደስ ብሎኛል። በኢትዮጵያ እግር ኳስ ታሪክ ውስጥ ከማስታውሳቸው ባለተሰጥኦ ድንቅ ኮከቦች መካከል አንዱ እንደሆንክ ይታወቃል። እኔ ብቻ ሳይሆን አንተን ስትጫወት የተመለከቱ ሁሉ ይህንን ይመሰክራሉ። አሁንም እንግዲህ ያ ሽመልስ በቀለ ከረጅም ጊዜ ቆይታ በኋላ ወደ ሀገሩም ተመልሶ በተለያዩ ክለቦች ጨዋታውን ቀጥሏል። እዚህ ሐዋሳ እንገኛለን።
እንደው ለመጀመሪያ አይነን እንደው ጨፈን አድርገህ ወደ ኋላ እዚህ ሐዋሳ የነበሩትን የልጅነት የእግር ኳስ ዘመናት ስታስታውስ እንዴት ምንድነው ወደ አእምሮ የሚመጣው? ምንድነው ትዝ የሚለው? እሺ አመሰግና ፍቅር። ያው የጀመርኩበት የልጅነት የእግር ኳስ ህይወቴ ነው። በቤተሰብም እግር ኳስን የሚወድ ወንድም አለኝና እዚሁ ሐዋሳ ከነማ በረኛ ነው። ከክለቡ ጋር ሻምፒዮን የሆነ ነውና የኔ ኃላፊነት እሱን መርዳት ነው። መማር እሱ መርዳት ነው። እሱ ወደ ትሬኒንግ ሲመጣ ያኛ ሀገር እግር ኳስ ታውቀዋለህ፣ እስካሁን ድረስ ያው እንደ ፕሮፌሽናል የሚታሰብ አይደለም። ለሱ ውሃ ቀድቼ አምጥቼ ለሻወር የሚሆን ነገር ማዘጋጀት፣ የሱን ልብሶችን ማጠብ፣ የሱን የተጫወተበትን ካልሲዎች ማጠብና እሱን እያየሁ ነው አሁን ያለሁበት ደረጃ የደረስኩት። የሱ ጥንካሬ አሁን የቆምኩበት ትልቁ መሰረት እሱ ነው ብዬ የማስበው። ማን ነው ያመነብህ? መቼ ነው ሽመልስ የተለየ ተጫዋች መሆኑ የታወቀው? መቼ ነው? አሁን መጀመሪያ ቀድሜ እንዳነሳሁልህ ያው ያመነብኝ አሁን የናሽናል ቲም ኮች አለ ወፍዬ የሚባል እሱ በሰፈር ውስጥ በጣም ብዙ ወጣቶችን ያፈራ አሰልጣኝ ነው። እሱ ጋር ሰራ ነበረ የሰፈር ቲም ውስጥና እዛ ጌም ነበረ በወፍዬ የሚሰለጥን የሰፈር ቲምና እዛ ውስጥ እየሰራው ልክ የመጀመሪያውን 15 ደቂቃን ተጫወኩኝ። ግን በዛች 15 ደቂቃ የኛ ቲም 3-2 እየመራ ነበርና አስተዋሳለሁ። ያንን ጎልን ያስቆጥሬ ምናምን ነገር ወደዚህ ወደ ፕሮጀክቱ እንድመጣ ያደረገኝ ያመነብኝ፣ ከዛ ቀጥሎም ደግሞ ጥሩ ደረጃ ደግሞ እንዲሰጠኝ የነበረኝ እሱ ኮች ነው። ደቡብንም ወክዬ ከደቡብ ደግሞ ምርጥ ተመርጠን ክልሉን ወክዬ ተሳትፌያለሁ በዛ ውስጥና ከዛ በኋላ ነው ያው ሐዋሳ ከነማ የገባሁት። 4 ዓመታት በሐዋሳ ከነማ፣ ቀጣይ ሽግግር ወደ ሀገሪቱ ገናና ክለብ ቅዱስ ጊዮርጊስ፣ የአፍሪካ ቻምፒየንስ ሊግ ድንቅ ጉዞዎች፣ ተከታታይ የፕሪሚየር ሊግ ኃያልነት፣ ሽመልስ ወደ ስኬታማ የእግር ኳስ ምዕራፍ በፕሪሚየር ሊጉ ተሸጋገረም። ሐዋሳ ቅዱስ ጊዮርጊስ ለብዙዎች ትልቅ ህልም የሆኑ ክለቦች ላይ በቀላሉ ነው የደረስከው። እስኪ ያንን ጊዜ አስታውሰኝ። እንዴት ነበር ሽግግሩ? ይመጣልስ ብለህ ጠብቀው ነበር ወይ? መጀመሪያ ላይ እንደነገርኩህ አላስብም እዚህ ደረጃ ደርሳለሁ ብዬ፣ ግን የሆነ ስቴፕ ባይ ስቴፕ ስመጣ ግን የሆነ ቦታ እንደምደርስ ግን ይታወቀኝ ነበር። ሐዋሳ ከነማ ባሳለፍኩበት 4 ዓመት ቆይታ ጥሩ ጊዜ ነው ያሳለፍኩት። በሰራውበት ቁጥር ራሴን ለመለወጥ ሞክራለሁ በጣምና ህልሙ ነበረኝ የሆነ ትልቅ ክለብ ለመጫወት። ያው ኢትዮጵያ ውስጥ ጊዮርጊስና ኢትዮጵያ ቡና ነው ትልቁ ክለብ። ከነሱ ከሁለት ውስጥ አንዱ ውስጥ ተጫወታለሁ ብዬ አስባለሁ። እግር ኳስ ለአንተ ከዝና ባሻገር ምን ሰጠ? ለአንተ እግር ኳስ ምን አደረገልህ? ብዙ ነገር ሰጥቶኛል። አንደኛ ያው እንድታወቅበት አድርጎኛል፣ ሰውን እንዳውቅ አድርጎኛል። ከዛም በተረፈ ደግሞ ብዙ ብሮችን እንዳገኝ አድርጎኛልና በተሻለ መንገድ ራሴን በየቀኑ የተሻለ ነገሮችን እንዳውቅ እያደረገኝ ነው ያለው። ኢትዮጵያን በታላቅ መድረክ ወከለ። ከሐዋሳ ሜዳዎች የተነሳው ተሰጥኦ በፈጣን የእግር ኳስ ጉዞ ወደ ብሔራዊ ቡድን ተንደረደረ። ሀገሩን በታላቅ ኃላፊነት ማገልገልም ጀመረ። ፈጽሞ የማይረሳቸው የብሔራዊ ቡድን የኩራትና የማይዘነጉ የአህጉራዊ ውክልናዎችና ድንቅ ጨዋታዎች ተከታተሉ። ምን ይመስላል ኢትዮጵያን መወከል? ጎሎችን ማስቆጠር፣ እነዛ የሚጠበቁ ምሽቶች ውስጥ መገኘት፣ እነዛ በጣም አስጨናቂ ጨዋታዎች ውስጥ መገኘት፣ የዓለም ዋንጫ ማጣሪያዎች፣ አፍሪካ ዋንጫ ማጣሪያዎች፣ የሴካፋ ውድድሮች አንተ የነበርክባቸው። ያንን መለያ ለብሶ ትልቁን ኃላፊነት ተሸክሞ መገኘት ግን ምን ይመስላል? ከክለብ ጨዋታስ በምን ይለያል? ከባድ ነው። ምክንያቱም ስትጫወት አንተን ብቻ ወክለህ የምትጫወተው አገር ነው የምትጫወተው። ሜዳ ውስጥ እስከሚጀምርበት ሰዓት ጀምሮ ብዙ ነገሮች አሉ። ህዝቡ አለ፣ የሚጠብቀው ውጤቶች አሉና ያንን ውጤት ራሱ እንዴት አድርጌ ነው ቀየረ ህዝቡን ማስደስተው የሚለው ነገር ራሱ በአንድ በኩል በጣም ብዙ ነገሮችን ይረብሻል።
ሽሜ የሚቆጨው ነገር አለ በእግር ኳስ ውስጥ ያላሳካውት አስበው ፈልገው እንደው በቃ አመለጠኝ የምትለው ነገር ይኖራል? አዎ የዓለም ዋንጫ ለማሳለፋችን በጣም የሚቆጨኝ ነገር ነው በህይወቴ። ምክንያቱም የመጨረሻው ምዕራፍ ላይ ደርሰናል። ከናይጄሪያ ጋር ነበር የምታስታውስ ከሆነና ያን የዓለም ዋንጫ ብናልፍ ኖሮ በጣም በእግር ኳስ ህይወቴ በጣም ደስተኛ ነኝ። አንዳንዴ አንተስ እንዳሰብከው አይደለም ፈጣሪ የሆነ ቦታ ላይ እንድትቀመጥ የሚያደርግ ነገር አለና ራሴን በዛን ሰዓት ላይ ዓለም ዋንጫን አልፈን የተለያዩ አውሮፓ ሀገር ላይ እንጫወታለን ብለን እናስባለንና ያቺ ዓለም አለፋችን ግን ሁሉም ነገር ገድቦታልና ያ ነገር ይቆጨኛል። ለኔ ብቻ ሳይሆን በኔ የነበሩ ባጆች ራሱ በጣም የሚጸጸቱበት ነው የማስበው። በጽናት በወጥነት ለረጅም ዓመታት ከኢትዮጵያ ውጭ ፈታኝ በነበሩ ሁኔታዎች ለተለያዩ ሊጎች መጫወት ጉዞ የሽመልስ የእግር ኳስ ህይወት ሌላ መልክ በሊቢያ አጭር ቆይታ ረጅሙ መንገድ ተጀመረም። ያው ከኢትዮጵያ ውጭ የመጫወት ፍላጎቱ እንዲኖረኝ ያደረገው ቅዱስ ጊዮርጊስ ነው። እዛ በነበረብኝ የ2 ዓመት ቆይታ ጥሩ ጊዜያቶችን አሳልፈናል። የምታስታውስ ከሆነ 2005 መጨረሻ ላይ በዛማሊክ ወጥተናል ምድብ ውስጥ ለመግባትና ምናልባት ያን ምድብ ውስጥ ብንገባና እዛ ምድብ ውስጥ ብንገባ ጥሩ ክለቦች የተሻለ ክለቦች እንደማገኝ እርግጠኛ ነበርኩ። ግን አንዳንዴ በእግር ኳስ ውስጥ የምትደርስበት ቦታ አይታወቅም። ያው ፈጣሪ የሚሰጥ ነውና ያሳለፍኩበት ረጅም ብዙ ቻሌንጆች አሉ እስከመጣ ድረስና በጣም ቀላል አይደለም እንጂ የመጫወት ኢትዮጵያ ውስጥ የምትጫወተውና እዛ በጣም በተለያየ መንገዶች የተለያዩ ናቸው። እዚህ ከአመጋገብ ከእረፍቱ ከምንም የተለያየ ነገሮች ነው ያሉትና እዛ ሄጄ በብዙ ነገር ራሴን ገምቼ ነው የመጣሁት። ባጫወት ስልት እንዴት ነው ማረፍ ያለብን መመገቡን እና ሜንታሊቲ ውስጥ የጨመሩኝ ያን ነው። በቃ ሲስተሙን ያሳዩኝ ባለኝ ችሎታ ላይና ያንን ሲስተም ጠብቄ ነው ያን ዓመት የተጓዝኩት። ለሊቢያው አሊታድ ትሪፖሊ፣ ለሱዳኑ ኤልሜሪክ፣ ለግብጾቹ ፔትሮጄት፣ ምስር አልማስካ፣ ኤልጋውና፣ ኤንፒፒአይ ለዓመታት ተጫወተ። በግብጽ ተክለሰውነታቸው ግዙፍ በሆኑም ባለተሰጡ ተጫዋቾች መካከልም ሽመልስ የሚወደድ ኮከብ ሆኖ ጊዜያትን አሳለፈ። የተደሰተባቸውም የተፈተነባቸውም አጋጣሚዎች አለፉ። የተለያዩ ሀገራት ተጫዋቾች የሚመጡበት ነው። ባህሉ የተለየ ነው። እዛ ውስጥ በወጥነት ጎሎችን በማስቆጠር በተወዳጅነት ሽሜ ከፍ ያለ ደረጃ ላይ ደረሰ። ያ እንዲሆን ዲሲፕሊኑ የነገርከኝ ዲሲፕሊን እንዳለ ሆኖ ምን አይነት ፈተናዎችን አጋጠሙ? እነሱንስ እንዴት አለፍክ የሚለውን በተለይ የአንተን ታሪክ ለሚከታተሉ ወጣቶች ወሳኝ ስለሆነ እሱን ግልጽ ብታደርግልኝ። ብዙ ፈተናዎች አሉ። እንደነገርኩ ያሰለጣጠን ነው አንደኛ ነገር ትልቁ ችግር። እኛ ሀገርና እዛ ያሰለጣጠን ችግር ነው። እነሱ ባለክ ላይ ነው የሚሰሩት። ምን ያለኝ ተክለ ሰውነት እና የችሎታዬን እንትና ያይዘው ነው ምን ያህል ትሬኒንግ ነው የሚያስፈልገው፣ እንዴት ነው የልጅ ለክለው የሚጠቅም የሚለውን እነሱ ጋር ነው ያለው። ገባ? ቻሌንጆቹ ደግሞ በጣም ብዙ ናቸው። አንደኛ ማታውቀው ሀገር ነው የምትሄደው፣ ቋንቋ አለ፣ የአመጋገብ ችግር አለ። ብዙ ጊዜ ፈጅቶብኛል። እንደውም ወደ ሀገር መመለስበት ብዬ እንዳስብ ራሱ ያደረገኝ ነገሮች አሉ። የትኛው ክለብ ቆይታ ከተጫወትክባቸው ክለቦች ሞር ለሽሜ ተመቼ ነበር? በእግር ኳስም ከእግር ኳስ ውጭም ባለው ሰክሰስፉል ነው የምትለው የትኛው ነው? እነዛ ፔትሮጀክት የመጀመሪያ ክለብ የግብጽ ላይ በጣም ብዙ ነገር ተሳካልኝ። ቀስ በቀስ እንትን እያልኩ ያለ በቃ ያለውንም ሲስተም እነዚህ ያሳለፍኳቸው ሊቢያ ላይ እና ሱዳን ላይ የነበሩ ቻሌንጆችን እዛ በነፃነት እንድቆይ ያደረገኝ። እንደው የሆነ አጋጣሚ ነበር እንደው እግር ኳስ ተጫዋች መሆንህን ያልወደድክበት አጋጣሚ ወይ ደግሞ ተስፋ ለመቁረጥ የተካረብክበት አጋጣሚ አጋጥሞ ያውቃል? እግር ኳስን ከጀመርኩኝ ብዙ ፈተናዎች አሉ። እነዛን ፈተናዎችን በማለፍ ደግሞ ጥንካሬዎችን አግኝቻለሁ። የተሻለ ቦታ እንድደርስ አድርጎኛል። ግን ግብጽ እያለሁ የምታውቀው ከሆነ የግብጽ ብሔራዊ ቡድን ተጫዋች ሳሚዶን ታውቀዋለህ? ቶትናም የተጫወተውና አሰልጣኛችን ነበር።
ትራንስፈር ዊንዶ ዛሬ እንደሚያልቅ እያወቀ እኔን አልፈልግበትም ያለበት ሰዓት አለ። ያው ኮንትራት ኖሮኝ ማለት ነውና ያቺ ሰዓት ለኔ በጣም ከባድ ናት። ምክንያቱም ሁሉም ነገር የተዘጋጋበት ነው። ግን ቻሌንጆችን በመጀመሪያም ለኔ ጠንካራ ያደረጉኝ እስከሆነ ድረስ ራሴን አሳምኜ እንደነገርኩ ነው። ዲሲፕሊን በጣም ወሳኝ ነውና በዲሲፕሊን ታግሼ ምን ብዬ ያን ረጅም ለ12 ሳምንት ያህል ከሱ ጋር ነበርኩ። ግን ትሬኒንግ ሰራለሁ። ግን በራሱ መንገድ ግን በሚፈልግብኝ ሰዓት ላይ ጠርቶኝ እሱን ላይ ክለቡ በማይፈልግበት ደረጃ ላይ እንድደርስ አድርጌዋለሁ። በየአመቱ በሚደረገው በየሲዝኑ ውድድር ራሴን በተሻለ መንገድ ከተለያዩ የመጡ የአፍሪካ ተጫዋቾች ራሴን ኮምፒቲሽን ውስጥ ከታለሁ። ቢያንስ በአመት ውስጥ ወይ ከ10 ያላነሰ ጎል አላስቆጠር። ሽመልስ በቀለ አመታትን በግብጽ ሊግ ከቆየ በኋላ ወደ ሀገሩ ሊግ እንደገና ተመልሶ መጫወት ጀመረ። በአሁኑ ሰዓትም የመጀመሪያው ክለቡ ሐዋሳ ከነማ የትውልድ ከተማው ሐዋሳ ላይ ይገኛል። ሽሜ እንግዲህ ወደ ኢትዮጵያ ከአመታት በኋላ ስትመጣ አንተ የተጫወትክበት ሊግ ምን አይነት ገጽታ ይዞ ጠበቀ? እንዴት ትታዘበዋለህ? በዳኝነቱ፣ በሜዳ ላይ ያጫወቱ፣ በደረሰበት ነገር እስኪ ትዝብተን አስቀምጥ። የኛ አገር ሊግ እንደሚታወቀው በፊት የነበረውና አሁን ያለው ከደረጃ ደረጃ በጣም ዝቅ እያለ ነው። በፊት 16 እና 15 ቲሞች ባሉበት ጥርት ያለ እግር ኳስ ይኖራል። አሁን ግን 20 ነው ያለው። ከ20 ውስጥ ደግሞ ልታወጣቸው የምትሉት ተጫዋቾች በጣም ጥሩ ነው። በጣም ክህሎት ያላቸው ተጫዋቾች አሉ። ራሳቸውን ማሳደግ የሚችሉ ተጫዋቾች አሉ። ግን ምን ማድረግ እንዳለባቸው ደግሞ ለራሳቸው ያላመኑበት ነገር አለና ይሄን ነገር ስታስበው ወደፊት በጣም የቤት ስራ የሚሆን ብዬ የማስበው የኢትዮጵያ መጥፎ የእግር ኳስ ጉዞ ከ31 ዓመታት በኋላ በአፍሪካ ዋንጫ በ2005 አጭር የፈገግታ ጊዜ እንዲያሳልፍ ያስቻለው በአሰልጣኝ ሰውነት ቢሻው የተመራው ብሔራዊ ቡድን አባልም ነበር። 180 ደቂቃ ከዓለም ዋንጫ ርቀት ላይ በዚያ የማጣሪያ ጉዞ ወሳኝ ከነበሩ ኮከቦች አንዱም ከ8 ዓመታት በኋላ እንደገና ወደ አፍሪካ ዋንጫ በአሰልጣኙ ውበቱ አባተ መሪነት ስንመለስ ሽመልስ ቁልፍ ተጫዋቾቻችን መካከል አንዱ ሆነ። በአፍሪካ ሀያል የሆኑት ሁለት ብሔራዊ ቡድኖችን ግብፅንና ኮትዲቯርን በብልጫ ብሔራዊ ቡድናችን ሲያሸንፍ ሽመልስ የጨዋታዎቹ ልዩነት ፈጣሪ፣ በቻን በአፍሪካ ዋንጫ ማጣሪያ በብዙ የኢትዮጵያ ብሔራዊ ቡድን የውጤት ማጣትና ማግኘት ጉዞዎች ሽሜ ነበር። በቀይ መስመር ሽመልስ በቀለ ሁለተኛውን ጎል ለኢትዮጵያ ብሔራዊ ቡድን አስቆጥሯል። ሽመልስ በቀለ የኢትዮጵያ ብሔራዊ ቡድን ለ2001 ሜዳ ላይ እግሮቹ ይናገራል፣ የተጠቀጠቀውን በአንድ እይታ ይፈታል። በኢትዮጵያ እግር ኳስ በቁጥር በርከት ብሎ ማናያቸው አልፎ አልፎ ብቻ የሚመጡ ተጫዋቾች አይነት ነው። በስነ ምግባሩ፣ ባጫወቱ፣ በወጥነቱ፣ በታታሪነቱ በሜዳም ከሜዳ ውጭም ተምሳሌት ሽመልስ በቀለም። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር